በአንድ ወቅት ዳንኤል የሚባል የሚደነቅና እምነት ያለው ሰው ነበር። እሱ እግዚአብሔር በጣም ይወድ ነበር እና ሁል ጊዜ ይጸልይ ነበር። ዳንኤል ንጉሱ በእግዚአብሔር በማያምንበት መንግስት ውስጥ ይኖር ነበር። ነገር ግን ዳንኤል እምነቱን አልተወም። አንድ ቀን አንዳንድ ሰዎች ንጉሱን አታለው አዲስ ህግ እንዲያወጡ አደረጉ። ህጉም ይህን ይላል: ለ30 ቀናት ማንም ሰው ከንጉሱ ብቻ እንጂ ለሌላ ሰው እንዳይጸልይ። ነገር ግን ዳንኤል እግዚአብሔርን በጣም ስለሚወድ መጸለዩን አላቆመም። እንደ ሁል ጊዜው በቀን 3 ጊዜ ይጸልይ ነበር። ዳንኤልም በዚህ ጊዜ ጾም ነበር። የተለየ ምግብ ወይም ስጋ አይበላም። ይልቁንም እንደ አትክልት ያሉ ቀላል ምግቦች ብቻ ይበላና ውሃ ይጠጣ ነበር። ጾሙም እግዚአብሔርን እንዲቀርብና ፈተናውን እንዲጋፈጥ ኃይል ሰጠው። ንጉሱ ዳንኤል አሁንም ለእግዚአብሔር እየጸለየ እንደሆነ ባወቀ ጊዜ በጣም ተከፋ። ዳንኤልን ይወደው ነበርና፣ ነገር ግን ህግ ነውና፣ ስለዚህ ዳንኤል በአንበሶች ጉድጓድ ውስጥ ውሏል። ንጉሱም እግዚአብሔር ያድንህ አለው። ያንኑ ሌሊት ንጉሱ መተኛት አልቻለም። ስለ ዳንኤል በጣም ተጨንቆ ነበርና ማለዳ በጠዋቱ ተነስቶ ወደ አንበሶች ጉድጓድ እየሮጠ ሄደ። እናም ዳንኤል ሆይ እግዚአብሔር አድኖሃል ሲል ጠየቀው። ዳንኤልም አዎ እግዚአብሔር መልአክ ልኮ አፋቸውን ዘግቶልኛል፣ አልጎዱኝም አለ። ንጉሱም በጣም ደስ ብሎት ዳንኤል ከጉድጓዱ አወጣው። ንጉሱም ዳንኤልን የከሰሱት ሰዎች ቅጣት አረገባቸው። ስለዚህም ልጆች ከዳንኤል የምንማረው ነገር ቢኖር ዳንኤል ጾምና ጸሎት በመጠቀም ለእግዚአብሔር ያለውን ፍቅር አሳይቷል። በእምነቱ ምክንያት እግዚአብሔር ከአንበሶች አድኖታል። ጾም ማለት ምግብ ብቻ አይደለም፣ እግዚአብሔርንም መታመን እና ሁል ጊዜ ከሱ ጋር መቅረብ ማለት ነው።